ቴክኖሎጂ መማር ላይ የተመረጡ ሰዎች ብቻ ነው እንዴት ታስባለህ? ብዙ ሰዎች ገንዘብ የለኝም፣ ኮምፒውተር አላውቅም፣ ዲግሪ የለኝም እንዳልችልም ብሎ ራሳቸውን ገድበው ይቀመጣሉ። ሁኔታው ግን አይደለም። ማንም ሰው ቴክኖሎጂ መማር ይችላል። አቤኔዘር ይባላል። ኮምፒውተር ባለሙያና ሶፍትዌር ዴቨሎፐር ነኝ። የ3 ዓመት በላይ የሶፍትዌር ዴቨሎፕመንት ኤክስፒሪያንስ አለኝ። ተማሪ ብትሆን፣ ሰራተኛ፣ ስራ ባይኖር ወይስ ስልክ ብቻ ብኖር ዛሬ ለምን ቴክኖሎጂ መማር ግዴታ እንደሆነና በቀላሉ መማር እንዴት እንደሚጀምር አሳያቸዋለሁ። ምክንያቱም ብሪቲንግ የሚጀምረው ከአእምሮ ነው፣ ገንዘብ አይደለም፣ በዲግሪም አይደለም። እነዚህ ነገሮች አስፈላጊ አይደሉም ለማለት አይደለም። ጀማሪ የሆናችሁ ሰዎች በዲጂታል ዓለም ገንዘብ ለመስራት እና የመጀመሪያና በጣም አስፈላጊ የሆኑ ስኪሎች በዚህ ቪዲዮ አሳያቸዋል። ቤዚክ ኮምፒውተር እንዴ ኢንተርኔት፣ ሌሎችም በሚቀጥለው ቪዲዮዎች ወደ ዌብሳይት እንዴት እንደሚሰራ፣ ሲምፕል ዌብሳይት ክሬሽን፣ ኮዲንግ የማይጠይቁና ሲምፕል የሆኑ ግን ዲዛይን ጀምሬን አብሬን ነው የምናየው። ወደፊት ደግሞ በጣም ሃይ ስኪል የሆኑ ግን ሃርድ ኮዲንግ እና ባይ ኮዲንግ ደግሞ እናያለን። ሶሻል ሚዲያ ኮንቴንት እና ሼሪንግ፣ እነዚህ ደግሞ በጣም ሃይ ዲማንድ ስኪል የሆኑና በቀላሉ እነዚህ በተለይ አሉ። አሁን ወደፊት የምናየው ኤአይ ቱልስ ላይክ ቻትጂፒቲ፣ ጀሚናይ፣ የዲዛይን ደግሞ ካንቫ፣ ፎቶሾፕ ተጠቅመን የዲዛይን እንደምናደርግ ኤአይ ኦቶሜሽን ደግሞ ምንድን ነው? እኛ ስራችን መስራት ሳይጠበቅብን ኤአይ እንዴት መስራት እንደሚችል ነው የምናየው ማለት ነው። የዛሬ ግን ቤዚክ ኮምፒውተርና ኢንተርኔት ነው የምናየው። አይ ነው ቤዚክ ኮምፒውተርና ኢንተርኔት በዚህ ታም ለማውራት ለብዙ ሰዎች አስፈላጊ ላይሆን ይችላል። ግን ጀማሪ የሆናችሁ ሰዎች በዲጂታል ዓለም ገንዘብ ለመስራት የምትፈልጉት ኮምፒውተርና ኢንተርኔት እንዴት እንደሚሰራ ካላወቃችሁ ሌሎች አድቫንስ የሆኑ ስኪሎች መማር በጣም ይከብዳችኋል። ኮምፒውተር ማለት ምን ማለት ነው? ኮምፒውተር ማለት በቀላል ዲፊኒሽን ኤሌክትሮኒክ ዲቫይስ ወይም ደግሞ ማሽን ነው የሚባለው። ኤሌክትሮኒክ ቁስ ወይም ማሽን ይባላል። ኮምፒውተራችን 4 አክሽኖች ወይም ደግሞ በጣም ኢምፖርታንት የሆኑት 4 አክሽኖች ይሰራል። ኢንፑት ይቀበላል፣ ፕሮሰስ ያደርጋል፣ አውትፑት ይሰጠናል፣ ስቶሬጁን ስቶር ያደርጋል። እነኚህ 4 ነገሮች ካወቅን ኮምፒውተራችን ሲምፕሊ እንዴት ፋንክሽን እንደሚያደርግ እናውቀዋለን ማለት ነው። ሌት ሚ ስታርት ፍሮም ኢንፑት ማለት ምን ማለት ነው? ኢንፑት ማለት ዩዘር ወይም እኛ ዳታ ወደ ኮምፒውተር ስናስገባ ማለት ነው። ኢንፑት ዲቫይሶች አሉ፣ ኪቦርድ፣ ማውስ፣ ጆይስቲክ፣ ታግቦል የመሳሰሉት ነገሮች። እነሱ ተጠቅመን ዳታችን ወደ ኮምፒውተር ስናስገባ ኢንፑት ይባላል። ሌላ ፕሮሰስ ደግሞ ምንድን ነው? ሜቶድ ኦፍ ኮንቨርቲንግ ኢንፑት ቱ ዩስፉል ኢንፎርሜሽን ምንድን ነው? ኮምፒውተራችን ዳታ ከተቀበለ በኋላ ወይም ደግሞ ኢንፑት ከተቀበለ በኋላ ኢንፎርሜሽኑ ወደ ምንድን ነው የሚቀየረው? ወደ ዩስፉል የሆነ ወይ ደግሞ ወደሚጠቅም ነው የሚቀየረው። በኋላ ላይ ምንድን ነው ያለው? አውትፑት ስላለው ኢንፎርሜሽኑ ቼንጅ ካደረገ በኋላ በአውትፑት ዲቫይስ ዲስፕሌይ ስለሚያደርግ ማለት ነው። እዚህ ጋር ምንድን ነው እዚህ በፊት ሰምታችሁ ልትሆን ትችላላችሁ። ኮምፒውተራችን አንደርስታንድ የሚያደርገው 0 እና 1 ብቻ ነው ብላችሁ ልታውቁ ትችላላችሁ። ኮምፒውተራችን 0 እና 1 ብቻ ነው የሚቀበለው የሚለው ፕራክቲካሊ እናያለን። አሁን ምንድን ነው የምናደርገው? 2 ቁጥሮችን ውሰድ። አንድ ኤግዛምፕል ለምንድን ነው ኮምፒውተራችን 0 እና 1 ብቻ አንደርስታንድ ያደርጋል የሚለውን ፕራክቲካሊ እናያለን ማለት ነው። እዚህ ጋር አሁን ሌት ሚ እንደ ኤግዛምፕል 5 እና 7 እንውሰድ። 5 እና 7 አንድ ላይ እንደምራቸው ስንት ይመጣሉ? በናቹራል ነምበር 12 ነው የሚመጡት። በኮምፒውተር ስንወስድ እነኚህ ዴሲማል ይባላል። ዴሲማል የሚባሉት ቤዝ 10 የሚባሉት 0 አፕ ቱ 9 ማለት ወይም ደግሞ 0 እስከ 9 ማለት ያሉት ማለት ነው። ኮምፒውተራችን ግን አንደርስታንድ የሚያደርገው 0 እና 1 ብቻ። ስለዚህ አሁን የምናደርጋለን ማለት ነው። እዚህ ጋር 5 ለየብቻው 6 ለየብቻው የምናደርጋለን። ወደ 1 እና ወደ 0 እንቀየራለን። መጀመሪያ 2 ፎርሙላ አለው። የመጀመሪያው ፎርሙላ እስቲ 5 እንውሰድና በ2 እናካፍላለን። ለምንድን ነው በ2 የምናካፍለው? ባይናሪ ነምበር 2 ስለሆነ ቤዝ 2 ስለሆነ የምናደርጋለን ለ2 ነው የምናካፍለው። ሁሉም ቁጥሮች ለ2 እያካፈለን ነው የምንሄደው ማለት ነው። ስለዚህ 5 ለ2 ስናካፍል ስንት ይሆናል? 2 ይሆናል። 5 ለ2 ስናካፍል ስንት ይሆናል? 2 ይሆናል። ስንት ይቀራል? 1 ይቀራል። ስለዚህ 2 እዚህ ያለች ወደዚህ ልናመጣ እንችላለን። 2 እዚህ ጋር አለች። አሁን ደግሞ ምን እናደርጋለን? 2 ለ2 እናካፍለው። እዚህ ጋር 2 ለ2 እናካፍል 1 ይመጣል። ሪሜንደሩ ወይም ደግሞ ቀሪ ምን ይሆናል? 0 ይሆናል ማለት ነው። ምን ይሆናል? ይሄ 1 0 1 ይመጣል። ይሄ ባይናሪ 5 ነው ማለት ነው። በሌላ ፎርሙላ ኢንጀነራል ፎርሙላ ምን እናደርጋለን? በናቹራል ነምበር ከ1 ነው የምንጀምረው። ቀጥሎ ያለው 2 ነው። ባይናሪ ደግሞ 2 ስለሆነ ሁሉም ቁጥሮች በ2 እያባዛ እንላለን። 1 ሲባዛ በ2 2 2 ሲባዛ በ2 4 8 በ2 እያባዛ ስንል 16
32 እያለ እንሄዳለን ማለት ነው። ሶ ይቀጥላል። ሶ እዚህ ጋር ምን እናደርጋለን? ትልቁ ቁጥራችን እዚህ ጋር 7 ነው። ስለዚህ እዚህ ጋር እንመጣና እንደምራለን። እኛ አንድ ላይ 1 እና 2 3 እና 4 7 ይመጣል። ሶ ትልቁ ቁጥር አግኝተናል። ስለዚህ ለጊዜው ይሄ በቃናል ማለት ነው። አሁን 8 ቢሆን 10 ቢሆን እየጨመረ እንዳለን ከዚህ ዲጂቶች እየወሰደ እንዳለን ሶ አሁን ምን እናደርጋለን? ሲንጽፍ ይሄን እንገለብጣለን። 2 4 2 1 ብለን እንጽፋለን። ከዛ አምስታችን እናመጣለን። 5 ከአንድ ጋር ኮምፔር እናደርጋለን። እኩል ከሆነ 1 እንላለን። እኩል የማይሆን ከሆነ ምን እናደርጋለን? 0 እንላለን። ለምንድን ነው ይሄ 1 ሲሆን ትሩ ነው ወይም ደግሞ ኦን ይባላል። ይሄ ደግሞ ፎልስ ወይም ደግሞ ምን ይባላል? ኦፍ ይባላል። ሶ እዚህ ጋር እንምጣና 5ን ከ8 ጋር ኮምፔር እናደርግ ከ1 ጋር እኩል ይመጣል? አይመጣም። ስለዚህ ምን እናደርጋለን? ኦፍ ነው የሚሆነው። 5ን ከ2 ጋር ኮምፔር ስናደርግ ኦፍ ይሆናል። ድጋሚ አሁን 5 ከ4 ጋር ስናነጻጽር 0 ነው የሚሆነው። ስለዚህ አሁን ምን እናደርጋለን? የቀረውን መደመር ነው። 1 ከ2 ጋር ስንደምር 3 ነው። አሁንም አይሆንም። ግን እዚህ ጋር ስንመጣ 4 እና 1 ስንደምር 5 ይሰጠናል። ስለዚህ ምን ይሆናል ማለት ነው? እዚህ ጋር እነኚህ ጠፉና ወደ ምን ይቀየራሉ? ወደ 1 እና 1 ይቀየራል። ለምን? 1 ላይ ተደምሮ 5 ማለት ነው። ስለዚህ ይሄ ባይናሪ 5 ማለት ነው። ቅድምም አግኝተናል። ትክክል ነው። ከዚህ 7 ደግሞ በቀላሉ ስናይ 4 2 እና 1 ሲደመሩ 7 ስለሚሰጡን እንደዚህ ይሆናል ማለት ነው። ስለዚህ ይሄ 7 ነው የሚሆነው። ስለዚህ 12 ጋር ኮምፔር ለማድረግ ባይናሪ 12 ማግኘት አለብን። ሶ ሌት ሚ ወርታችን እናመጣና 1 0 1 እና 1 ነው ዘር ሶ እዚህ ጋር ይሄንን ከወሰደን በኋላ ምን እናደርጋለን? 1 እና 1 እንደምራለን። 2 ይሆናል። 2 ደግሞ ምንድነው? እዚህ ጋር እንጽፍም ባይናሪ 2 ነው የምንጽፈው። እዚህ ጋር ባይናሪ 2 ደግሞ ምንድነው? እንደ ቅድሙ እንደ 5 እና 7 እንዳደረግ ነው። እዚህ ጋር 4 2 እንዳደረግን 2 እና 1 ይበቃናል ለ2። ስለዚህ 2 አለች እዚህ ጋር ምን እናደርጋለን? 1 ከ2 ጋር ኮምፔር ስናደርግ 0 ነው፣ እኩል አይመጣም። 2 እና 2 ስናጻጽር ግን ስንት ይመጣል? 1 ይመጣል። ስለዚህ 1 እና 0 ግን አሁን እዚህ ጋር ስላላለቀ 1 እና 0 መጻፍ አንችልም። 16 እና 9 እንውሰድ እንደ ኤግዛምፕል 16 እና 9 እንውሰድ። ይቀጥላሉ 9 እና 6 ስንደምር ስንት ይሆናል? 15 ነው። 5 እናስቀምጥና 1 ወዲህ ታልፋለች ስንት ይሆናል? 25 ይሆናል። እንደዚሁ 1 2 ነው። 2 ደግሞ 1 0 ነው። ስለዚህ 0 እንውሰድና እዚህ ጋር መጀመሪያ ያለችውን ወስዳለን ማለት ነው። ስለዚህ 1 ወደዚህ እናዛለባት። ከዛ 1 እና 0 1 ነው። 1 እና 1 2 ማለት ደግሞ 1 0 ነው። 0 then 1 ወደዚህ ታልፋለች። አሁን 3 ጊዜ አንድ ላይ ሲመጡ ምን እናደርጋለን? መጀመሪያ ላይ ያለውን ይሰራል ሁለቱም ማለት ነው። ስለዚህ 1 እና 1 ስንት ይሆናሉ? 2 ነው። 2 ደግሞ 1 እና 0 ናቸው። ስለዚህ እቺ 0 ትሆናለች ማለት ነው። 1 እቺ ምን ትሆናለች? ወደዚህ ትመጣለች። እቺን ምን እናደርጋለን? እናጠፋና እቺ በመሃል እናጠፋለን። እቺ ስለዚህ እቺ 1 አለች እዚህ ጋር 0 እና 1 እናደርጋለን። 0 ፕላስ 1 እዚህ ጋር መደመር ነው። ስለዚህ ምን ይሆናል? 1 ነው ብቻውን የቀረችው 1 ወደታች እናመጣለን። ባይናሪ 12 ትሆናለች እቺ ማለት ነው። 1 0 0 ሌት ሚ ቼክ እናድርገው። እቺ 12 ባይናሪ መሆኗ ቅድም ምን ብለናል? 4 2 1 ብለናል አይደል? ሶ ይሄ ደግሞ 4 ዲጂት ነው። ስለዚህ 8 ነው የሚቀርበው። ለምንድን ነው 8 የሚሆነው? በ2 እያባዛን እንዳለን ቁጥሮቹ 4 ሲባዛ በ2 8 8 ሲባዛ 16 እያለ ይላል ማለት ነው። ሶ እዚህ ጋር አሁን 12 አግኝተን ነበረ። ባይናሪውን ኮምፔር ለማድረግ ነው እዚህ ጋር። ስለዚህ እዚህ ጋር ምንድነው የምናደርገው? አንድ ላይ ተደምሮ 12 ይመጣሉ የሚለውን ቁጥሮች እናያለን። ስንት ናቸው? 8 እና 4 ናቸው። ስለዚህ ሌሎች ምን ይሆናሉ ማለት ነው? ኦፍ ይሆናሉ። ስለዚህ ይሄ ትክክል ነው። ሶ በዚህ ወይ ነው ኮምፒውተራችን የሚሰራው ማለት ነው። ኢንፎርሜሽናችን ከኢንፑት ዲቫይስ ይቀበል በ0 እና እንደ ዋን ነው። ኮምፒውተራችን ፕሮሰስ ሲያደርግ በ0 እና እንደ ዋን ነው ማለት ነው። በዚህ ነው የሚሰራው። ሶ ይሄ ፕራክቲካሊ ከዚህ በፊት ቲዮሪ ሰምታችሁ የምታውቀው በፕራክቲካል ያየ ነው።